አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የፒላር ሚዲያ ቤተሰቦች ነው የሰዓቱን የፒላር መረጃ ማሰማት ጀመር። እንድትካተሉ ጋብዘናችኋል። መልካም ቆይታ። በቅድሚያም አበይት ነጥቦቹ። በአማራ ክልል በራያ አላማጣ ወረዳ ጥሙጋ ከተማ ቤተክርስቲያን ውስጥ በተፈጸመ ጥቃት አንድ አይነ ስውር የቤተክርስቲያን መምህርን ጨምሮ 4 የቆሎ ተማሪዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። ኢትዮጵያን ስደተኞችን የጫኑ 4 ጀልባዎች ሰጥመው 2 ሲሞቱ 186 የደረሱበት አልታወቀም። ከውጪ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ አገራቸው ከአሜሪካ ጋር ልታደርገው ያቀደችውን ውይይት ፍሬያማ እንደሚሆን ተስፋቸውን ገለጹ። የደቡብ ኮሪያ ተዋጊ ጀቶች በስህተት 8 ቦምቦችን በመጣላቸው በርካታ ሰዎች ተጎዱ። ዜናውን በዝርዝር እናሰማለን። በአማራ ክልል በራያ አላማጣ ወረዳ ጥሙጋ ከተማ ትናንት ሌሊት 10 ሰዓት አካባቢ ኪዳነ ምሕረት ቤተክርስቲያን ውስጥ በተፈጸመ ጥቃት አንድ አይነ ስውር የቤተክርስቲያን መምህርን ጨምሮ 4 የቆሎ ተማሪዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። ነዋሪዎቹ እንዳሉት ቢያንስ 5 ሰዎችም ቆስለዋል። አንድ የአካባቢው ነዋሪ እርምጃው የተወሰደው በአካባቢው ላለው የመከላከያ ሰራዊት በደረሰ የተሳሳተ መረጃ ሳይሆን አልቀረም ሲል ለዶይቼ ቬለ ተናግሯል። ትናንትና የፋኖ ታጣቂዎች ቤተክርስቲያን ውስጥ አሉ ብለው ለመከላከያ ተናገሩ። መከላከያ ደግሞ በስተት በሚስ ኢንፎርሜሽን መሪጌታ ወይም ደግሞ ትልቅ የኛ አባት አጋጣሚ አይነ ስውር ናቸው፣ የኛ አባት ተሰውብን ሞቱብን እና 4 የቆሎ ተማሪዎች አረፉ በማለት ለዶይቼ ቬለ ተናግረዋል። ሌላው አስተያየት ሰጪ በበኩላቸው በእርግጠኝነት ማታ ጥቃቱን እንዳደረሱ መናገር ባይችልም የመከላከያ ልብስ የለበሱ ታጣቂ እርምጃውን እንደወሰዱ መስማታቸውን ተናግረዋል። እኚህ አስተያየት ሰጪ ከሟቾቹ አንዱ አይነ ስውር መምህርም ተማሪዎችም ሌሊት 10 ሰዓት ተኩል አካባቢ ሲያስተምሩ እንደነበረ መረጃ እንዳላቸው ተናግረዋል። 10 ተኩል ላይ መምህሩ ያስተማሩ ነበረ። ጉባኤ ዘርግቶ አንድ የመከላከያ ልብስ የለበሰ ዝም ብሎ ተኩስ ከፈተባቸው። 4 ቆስለው 3 ሞተው ነበረ። የቆሰሉት ሞቱ ብሏል። ኢትዮጵያን ስደተኞችን ጭነው ሲጓዙ የነበሩ 4 ጀልባዎች ትናንት ሌሊት በየመን እና በጅቡቲ የባህር ክልል ላይ ሰጥመው ቢያንስ 2 ሰዎች ሲሞቱ 186 ደግሞ የደረሱበት አለመታወቁን ተመድ አስታወቀ። የተባበሩት መንግስታት የፍልሰተኞች ጉዳይ ድርጅት በምህጻረ ቃሉ IOM ቃል አቀባይ ዛሬ እንዳስታወቁት የመን የባህር ክልል ውስጥ ከሰመጡት 2 ጀልባዎች 2 ሰራተኞች ብቻ በህይወት ማትረፍ ተችሏል ብለዋል። ሆኖም 181 ስደተኞችና 5 የመናውያን የጀልባዎች ሰራተኞች ግን የደረሱበት አልታወቁም ብለዋል። በተመሳሳይ ጊዜ ሌሎች 2 ጅቡቲ የባህር ክልል ውስጥ በሰጠሙ ጀልባዎች ላይ ተሳፍረው ከነበሩ ስደተኞች የሁለቱ አስከሬን መገኘቱን ሲገልጹ የተቀሩት ደግሞ ከአደጋው ማትረፍ መቻሉ ተናግረዋል። ለሁለቱ ጀልባዎች መስጠም ምክንያት ጀልባዎቹ መጓዝ እንደጀመሩ በጅቡቲ ባህር ዳርቻ ላይ ኃይለኛ ንፋስ በመከሰቱ መሆኑን ተናግረዋል። በደቡባዊ የመን ታዚዝ ወረዳ ዱባብ ቀበሌ የሰጠመችው 3ኛዋ ጀልባ 31 ኢትዮጵያውያን ስደተኞችና 3 የመናውያን የጀልባ ሰራተኞችን ጭኖ ነበረ። 4ኛው ጀልባ 150 ኢትዮጵያውያን ስደተኞችን አሳፍራ ወደ የመኑ አብያን ወረዳው ውስጥ ወደሚገኘው እዋሪ ቀበሌ በማምራት ላይ ሳለች በተመሳሳይ አካባቢ መስጠሟን ዘገባ ያመለክታል። የምስራቁ መስመር ተብሎ በሚታወቀው ከሶማሊያና የጅቡቲ ወደ የመን በሚወስደው የፍልሰት መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት በ13 በመቶ መጨመሩን ዓለም አቀፍ የፍልሰት ድርጅት አስታውቋል። በተጠቀሰው ዓመት በዚህ መስመር በኩል ከኢትዮጵያ የወጡ ፍልሰተኞች ብዛት በ27 በመቶ ጨምሮ ቁጥሩ ከ234,000 በላይ መድረሱን የድርጅቱ መረጃ ያመለክታል። በዚህ ዓመት በመስመሩ ከተጓዙ ፍልሰተኞች መካከል 96 በመቶዎቹ ኢትዮጵያውያን ናቸው ተብሏል። በተጠቀሰው ዓመት 462 ፍልሰተኞች በጀልባ መስጠም እንደሞቱም ድርጅቱ ጠቅሷል። ባለፉት ወራት ከሳውዲ አረቢያ ከተመለሱ ፍልሰተኞች መካከል 35 በመቶዎቹ ወደ አማራ ክልል፣ 30 በመቶዎቹ ወደ ትግራይ እና 29 በመቶዎቹ ወደ ኦሮሚያ ሄደዋል ተብሏል። ወደ ውጪ ዜና እናልፋለን። ሱዳን በተባበሩት አረብ ኤሚሬቶች ላይ ዓለም አቀፍ የተመድ ፍርድ ቤት ክስ መሰረተች። ሱዳን ክሱን የመሰረተችው የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይል ጦር መሳሪያ
በማስታጠቅ እና በገንዘብ በመደገፍ ዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ ጥሳለች በማለት ነው። ሱዳን ፈጥኖ ደራሽ ኃይሉን አጋሮቹ በዳርፉር ግዛቶች በማስሊት ጎሳ አባላት ላይ የዘር ማጥፋት፣ የግድያ፣ አስገድዶ መድፈርና የግዳጅ ማፈናቀልን ጨምሮ በርካታ የመብት ጥሰቶችን ፈጽመዋል በማለት በክሱ ላይ ጠቅሳለች። ኤሚሬቶች ግን ፍርድ ቤቱ ክሱን ውድቅ እንዲያደርገው እንደምትጠይቅ ክሱን ተከትሎ ባወጣችው መግለጫ ገልጻለች። ኤሚሬቶች የሱዳን ወታደራዊ መንግስት ይህን ክስ የመሰረተው ከጦርነቱ ጋር በተያያዘ የሚፈጽማቸውን ወንጀሎች አቅጣጫ ለማሳት ነው ሲል ክሱን አጣጥሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ከአሜሪካ ጋር በመጪው ሳምንት በሳዑዲ አረቢያ ልታደርገው ያቀደችው ውይይት ትርጉም ያለው እንደሚሆን ተስፋቸውን ገለጹ። ፕሬዝዳንቱ በሳዑዲ አረቢያ ቢገኙም በውይይቱ የማይሳተፉ ሲሆን አገራቸው አስቸኳይና ዘላቂ ሰላምን ለማምጣት እየሰራች ነው ብለዋል። የአሜሪካ ፕሬዝዳንት ልዩ መልእክተኛ ስቲቭ ዋይትኮፍ በበኩላቸው የአሜሪካ ቡድን የራሽያና ዩክሬን ጦርነት ሰላማዊ እልባት ለመስጠት የሚያስችለውን ማዕቀፍ መወያየት ይፈልጋል ብለዋል። ባለፈው ሳምንት የዩክሬኑ መሪ ዜሌንስኪ እና ፕሬዝዳንት ትራምፕ በዋይት ሃውስ ሊያደርጉት የነበረው ውይይት ወደ ግጭት እንዲሁም ዘለፋ ተቀይሯል። በዚህ ወቅት ትራምፕ አቻቸውን ዜሌንስኪን ጦርነቱን ለመቋጨት ዝግጁ አይደለም ሲሉ ወቅሰዋቸው ነበረ። በመሪዎቹ መካከል የተፈጠረውን ዲፕሎማሲያዊ ቀውስ ተከትሎ አሜሪካ ከዚህ ቀደም ታደርገው የነበረውን ወታደራዊ እርዳታ እንዲሁም የመረጃ ልውውጥን አቁማለች። ዜሌንስኪ ውይይቱ ወደዚህ ማምራቱ እንዳሳዘናቸው ገልጸው ከሀገራቸው ከፍተኛ የጦር መሳሪያ አቅራቢ ከሆነችው አሜሪካ ጋር ግንኙነታቸውን ለመጠገን እየሞከሩ ይገኛሉ። ሐሙስ ዕለት ፕሬዝዳንት ትራምፕን የይቅርታ እንዲሁም የምስጋና ደብዳቤ ከዜሌንስኪ እንደደረሳቸው ዊትኮፍ ተናግረዋል። ከዩክሬናውያን ጋር ወደ ትክክለኛው መንገድ እንደምንመጣ እና ሁሉም ነገር እንደሚቀጥል ተስፋ እናደርጋለን ሲሉ ዊትኮፍ አክለዋል። ዜሌንስኪ ከማንኛውም የሰላም ድርድር በፊት ስምምነት ውስጥ እንዲገቡ አሜሪካ ከፍተኛ ጫና ሳደርግባቸው የቆየ ሲሆን እሳቸው በኩላቸው ለሀገራቸው ጥብቅ የጸጥታ ዋስትና እንደ ቅድመ ሁኔታ ነው የሚያነሱት። የደቡብ ኮሪያ ተዋጊ ጀቶች በስህተት 8 ቦምቦችን በመጣላቸው በርካቶች ተጎዱ። በደቡብ ኮሪያ ተዋጊ ጀቶች በስህተት 8 ቦምቦችን በመኖሪያ ስፍራዎች መጣላቸውን ተከትሎ 15 ሰዎች መጎዳታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከተጎዱት መካከል 2ቱ በጠና መቁሰላቸው ተገልጸዋል። ተዋጊ ጀቶቹ ሐሙስ ዕለት የተኩስ ልውውጥ ያካተተ ወታደራዊ ልምድ እያደረጉ በነበረበት ወቅት ይህ ክስተት ተፈጥሯል ተብሏል። በሰሜን ኮሪያ አቅራቢያ ፓቺዮ ከተማ ከኤፍ-16 የተሰኙ አውሮፕላኖች ሲያደርጉት የነበረው ከሰሜን ኮሪያ ሊደርሱ የሚችሉ ጥቃቶችን ለመከላከል ያለውን ዝግጅት የሚፈትሹ መደበኛ ልምዶች አካል እንደሆነም ተገልጿል። የደቡብ ኮሪያ አየር ኃይል ድርጊቱ ላይ ምርመራ መክፈቱን እንዲሁም ለደረሰው ጉዳት ይቅርታ ጠይቆ ለተጎዱ ካሳ እንደሚከፍል አስታውቀዋል። ከልምዶቹ የሚመነጨው ጥይቶች አንዳንድ ጊዜ በመኖሪያ ቤቶች አቅራቢያ ቢያርፍም ብዙም ጉዳት አያስከትልም ነበረ። የዕለቱን መረጃ በዚሁ አጠናቀናል። ስላዳመጣችሁ እናመሰግናለን። ቻናላችን ሰብስክራይብ፣ ላይክ፣ ኮሜንት ማድረግ ምክንያታችሁን ግለጹልን።